ምርጥ 10 የአፍሪካ አየር መንገዶች የትኞቹ ናቸው? ስካይትራክስ በመንገደኞች ምርጫ የአፍሪካ ምርጥ አየር መንገዶችን ዝርዝር ይፋ አድርጓል። በዓለም አቀፍ ደረጃ አየር መንገዶችን የሚገመገመው ስካይትራክስ ድርጅት የዓለም 100 ምርጥ አየር መንገዶችን ዝርዝር ይፋ አድርጓል። በዘንድሮው የስካይትራክስ ዝርዝር በተለይም የአፍሪካ አየር መንገዶች አስደናቂ አፈጻጸም አሳይተዋል። የመንገደኞች ምርጫ በሚል በተሰየመው የስካይትራክስ ሽልማት ከፈረንጆች 2023 እስከ 2024 በተካሄደ የዳሰሳ ጥናት ላይ የተመሰረተ ሲሆን ከ325 በላይ አየር መንገዶች ተገምግመዋል። ከመስከረም 2023 እስከ ግንቦት 2024 በተሰበሰበው የመንገደኞች አስተያየት መጠይቅ ላይም ከ100 ሀገራት የተውጣጡ ሰዎች መሳተፋቸውንም ነው የተገለጸው። በዚህ መሰረት የኢትዮጵያ አየር መንገድ የ2024 የአፍሪካ ምርጡ አየር መንገድ ሽልማትን ያሸነፈ ሲሆን አየር መንገዱ ሽልማቱን ለተከታታይ 7ኛ ዓመት ማሸነፍ ችሏል። ከዚህም በተጨማሪ አየር መንገዱ የአፍሪካ ምርጥ ቢዝነስ ክላስ እና ኢኮኖሚክ ክላስ እንዲሁም በአፍሪካ ለኢኮኖሚ ክላስ ተጓዦች ምርጥ የበረራ ላይ ምግብና መጠጥ አቅራቢነት በጥቅሉ 4 ሽልማቶችን አግኝቷል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው የ2024 የዓለም አየር መንገድ ሽልማትን ለ7ኛ ተከታታይ ዓመት በማግኘታችን ደስተኛ ነን ያሉ ሲሆን በኢትዮጵያ አየር መንገድ ደንበኞችን ያማከለ አዲስ ፈጠራ ለመተግበር ያለን ቁርጠኝነት ለስኬታችን ወሳኝ ነበር ብለዋል። በስካይትራክስ መረጃ መሰረት የአፍሪካ ምርጥ 10 አየር መንገዶች እንደሚከተለው ቀርበዋል። አንደኛ የኢትዮጵያ አየር መንገድ ወይም ኢትዮጵያ፣ ሁለተኛ ሮያል ኤር ሞሮኮ፣ ሶስተኛ የደቡብ አፍሪካ አየር መንገድ ደቡብ አፍሪካ፣ አራተኛ የኬንያ አየር መንገድ ኬንያ፣ አምስተኛ ሩዋንዳ ኤር ሩዋንዳ፣ ስድስተኛ ኤር ሞሪሸስ፣ ሰባተኛ ኢጂፕት ኤር ግብጽ፣ 8ኛ ኤር ሊንክ ደቡብ አፍሪካ፣ 9ኛ ሊፍት ኤርላይንስ ደቡብ አፍሪካ፣ 10ኛ ፍላይ ሴፍ ኤር ደቡብ አፍሪካ ናቸው። ለዛሬ ያዘጋጀንላችሁ የቶፕ 10 ዝግጅታችን እዚህ ላይ ይጠናቀቃል። በሌላ የቶፕ 10 ዝግጅት ተመልሰን እንመጣለን። እስከዚያው መልካም ቆይታ እንመኝላችኋለን።